አብዛኛው ነጋዴ ከባንክ ብድር ሲጠይቅ በተደጋጋሚ የሚጠይቀው ተርም ሎን ነው። ይህ ተርም ሎን ማለት የተለመደው ኖርማሉ ብድር ማለት ነው። ነገር ግን ኦዲ ብድር የሚጠይቁ በጣም ውስን ናቸው። የዚህ ዋነኛ ምክንያት ደግሞ ስለ ኦዲ ብድር በቂ መረጃ ስለሌላቸው ይሆናል ብዬ ግምታለኝ። ስለዚህ በዚህ ቪዲዮ ስለ ኦዲ ብድር ምንነት፣ ጥቅም፣ ጉዳት እንዲሁም የትኛው ነጋዴ ነው የኦዲ ብድር መጠየቅ ያለበት የሚለውን በሰፊው በዚህ ቪዲዮ እንመለከተዋለን። ይህንን ቪዲዮ ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ባጭሩ ኦዲ ብድር ማለት ለከፍተኛ ካሽ ፍሎው ወይ ደግሞ ካሽ ትራንዛክሽን ላላቸው ነጋዴዎች ለአንድ ዓመት የሚሰጥ የብድር አይነት ሆኖ በኔጌቲቭ ወጪ የሚፈቅድ ነው። ለምሳሌ በ10 ሚሊዮን ብድር ብታስፈቅዱ በኖርማሉ ብድር 10 ሚሊዮኑ ወደ አካውንታችሁ ብድር ተብሎ ክሬዲት ይደረጋል ወይ ደግሞ ገቢ ይደረጋል። ከዛ ትጠቀማላችሁ፣ ብድር ትከፍላላችሁ ማለት ነው። ይህ ኦዲ የሚባለው ግን ለ10 ሚሊዮን ካስፈቀዳችሁ ለምሳሌ የ10 ሚሊዮኑ ኔጌቲቭ 10 ሚሊዮን እስክትደርሱ እንድታወጡ ይፈቅድላችኋል ማለት ነው። የዚህ ብድር ተጠቃሚዎች በዋናነት በጣም ከፍተኛ ትራንዛክሽን ያላቸው ወይ ደግሞ ከፍተኛ ሽያጭ ያላቸው እንደ ቢራ ማከፋፈያ ወይ የለስላሳ ወይ አንዳንድ ሱቆች ሊሆኑ ይችላሉ። በጣም ከፍተኛ ትራንዛክሽን ላላቸው ደንበኞች የሚሰጥ ነው። ይህንን አይነት ብድር መጠየቅ ያለባቸው ነጋዴዎች እንደነገርኳችሁ በጣም ከፍተኛ ትራንዛክሽን ካሽ ትራንዛክሽን ያላቸው ወይ ደግሞ በጣም ከፍተኛ ሽያጭ ያላቸው ነጋዴዎች መሆን አለባቸው። የዚህ የኦዲ ብድር ጥቅሙ ምንድነው ብትሉኝ፣ ኦዲ 10 ቀን ተጠቅማችሁ ብሩን ተመላሽ ብታደርጉት የ10 ቀን ብቻ ነው ወለድ የሚያስበው። የሆነ ስራ ከሌላችሁ ብሩ እዛ ባንክ ከሆነ እዛ አካውንት ታስገብታላችሁ፣ ሰው ወለድ ያስቡ ማለት ነው። በተርም ሎን 10 ሚሊዮን ተበድራችሁ ወደ አካውንታችሁ ገቢ ሆነው ነገር ግን እዛ ባንክ እያለ ራሱ ብሩ እዛ ባንክ እያለ 3 ወር እስኪሞላው ግዴታ ምን ይቆጥራል ማለት ነው? ወለድ ይቆጥራል። ነገር ግን ኦዲ ብድር ዛሬ ያስለቅቃችሁ ዛሬ ተፈቅዶላችሁ ለቀጣይ 3 ወራት 4 ወራት ብሩን ካላወጣችሁ ወለድ አያስቡም ማለት ነው። ሁለተኛ ያወጣችሁት ብቻ ነው የሚያስበው። ለምሳሌ ከ10 ሚሊዮኑ 2 ሚሊዮን ብታወጡ ውጭ ብታወጡ የ2 ሚሊዮን ወለድ ትከፍላላችሁ ማለት ነው። የሆነ ሰዓት ሳምንት ተጠቅማችሁ ቶሎ የምትመልሱት ከሆነ ብድሩ ያ አይነት ብድር በጣም አዋጭ ይሆናል ማለት ነው። ለዛ ነው ከተርም ሎን እንደ አማራጭ የቀረበውም ይሄ ነው። ምክንያቱም ኦዲ ብድር አውጥታችሁ በሆነ አጋጣሚ ስራ ተስተጓጉላችሁ የሆነ እቃ ባትገዙ በኤኒ ኬዝ ልትሰሩት ያሰባችሁትን ቢዝነስ ቢደናቀፍ 2 ወር የሚሆን 3 ወር የሚሆን ብሩን ካላወጣችሁ ወለድ አያስቡም ማለት ነው። ባይሳካላችሁ ችግር የለውም፣ በቃ ኦሬዲ ብድር ምንም ወለድ አትከፍሉም። የዚህ ኦዲ ብድር ታዲያ ችግሩ ምን ሊሆን ይችላል? አንደኛ ከፍተኛ ወለድ ከሌሎች ትንሽ ከፍ ይላል። ሁለተኛ ካሽ ፍሎ ወይ ደግሞ ካሽ ትራንዛክሽን ከሌላችሁ ቶሎ የማይመለስ ከሆነ እጅግ በጣም አደገኛ ይሆናል ማለት ነው። አንደኛ ሲጀምር ባንኩ ማያበድራችሁም፣ ነገር ግን ካሽ ፍሎ አይ ቶሎ ካሽ ማይተካካ ከሆነ እንደነገርኳችሁ ወለዱ ከፍተኛ ስለሆነ ልትጎዱ ትችላላችሁ። ስለዚህ ኦዲ ብድር ማለት በኔጌቲቭ የሚፈቀድ ነው፣ ከፍተኛ ወለድ ነው። ፕላስ ደግሞ ያወጣችሁትን ቀን 10 ቀን ከተጠቀማችሁ የ10 ቀን ብቻ ወለድ ትከፍላላችሁ። ስለ ኦዲ ብድር ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ፣ ቀጣይ ቪዲዮ መልስላችኋለሁ። ይህንን ቪዲዮ ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።